አፕሪል 2022 ላይ ከህንድ ድንገት አንድ ሰው ተነሳና ከኤዥያ አንደኛ እንዲሁም ደግሞ ከዓለም ስድስተኛ ቢሊዮነር መሆን ቻለ። በሰዓቱ ፎርቢስ እንደዘገበውም ያለው ሀብት መጠን 124 ቢሊዮን ዶላር ነው አለ። በዛው ዓመት በ2022 የቴስላ ባለቤት የሆነው ኢላን መስክ 230 ቢሊዮን ዶላር ስላለው በዓለማችን አንደኛና ብቸኛ ቢሊዮነር ነው አለን። 230 ቢሊዮን ዶላር ሰምታችኋል። የኢትዮጵያ 2022-23 ላይ በጀቷ አመታዊ በጀቷ 15.1 ቢሊዮን ዶላር ነው። የኛ አመታዊ በጀት ማለት ነው። ስንት እጥፍ ማለት ነው? 230 ቢሊዮን ሲሆን ይገርማል። የአንድ ሰው ሀብት ነው። በሌላ በኩል ደግሞ እንደገና ግለሰብ አለ። ምናልባት ሁላችንም ተሯርጠን ስራ እንሰራለን። ያ ስራ ደግሞ ተቀጣሪ ሆነን የምንሰራው ከሆነ ጠዋት እንገባለን፣ ማታ እንወጣለን። በየወሩም አንድ የተወሰነ ገንዘብ ይሰጠናል። እሱን ለማግኘት እንሯሯጣለን። የአለቃ ቁጣ አለ፣ እንዲሁም የስራ ባልደረባ ወሬ ስድብም እንዳለ ነው። ከዛ በላይ ደግሞ አስጨናቂው ነገር በየጊዜው ከስራ እንዳልባረር የሚለው ደግሞ የኑሮ ጫናም አብሮ ይመጣል። ወይም ደግሞ የሆነ ጥግ ላይ ስራ ፈተን ቁጭ ብለናል። በጣም በብዙ ድካም በትግል ዲግሪ ከያዝን በኋላ ጥግ ላይ ቁጭ ብለናል። በዛም ምክንያት ቤተሰብ፣ ቤተዘመድ ሁሉም የጥያቄ ዝናብ እያዘነበባችሁ ነው። የተለያየ ስድብም እየሰማችሁ ይሆናል። ብር፣ ሀብት ምናምን የሚባለው ነገር በቃ የእድል ጉዳይ ነው። ስለዚህ እድል ደግሞ ከኔ ጋር ሆና ማታቀም ብለን ተስፋ የቆረጥንበት ሰዓትም ይኖራል። ግን በተቃራኒው አንዳንድ ሰዎች ስናይ ሲወለዱም ድሃ የነበሩ ችስታ የነበሩ ግን በገንዘብ በሀብት በጣም ዝነኛ የሆኑ ወይም በዓለም ላይ ስመጥር የሆኑ ብዙ ሰዎች አሉ። እኛ ሀብታም ለመሆን ሁል ጊዜ እንጠራለን፣ እንሮጣለን። ምናልባት ከኛ ፍጥነት የነሱ ፍጥነት በልጦ ነው ማለት ነው? አይደለም። አሁን እዚህ ጋር ይሄን ብላችሁስ ይሄ ስህተት ነው። ማንም ስለፈጠነ ሀብታም አይሆንም። እንዲያውም ገንዘብ ለማግኘት ለየት ያለ ፎርሙላ አለ። ያ ደግሞ ጥቂት ሰዎች ብቻ የሚገለጥላቸው ነው በዓለም ላይ ብላችሁስ? ልክ እንደዚህ ስላችሁ የሆነ አቋራጭ አንድ መንገድ ገንዘብ የሚገኝበት ነገር ምናምን ይነግረናል ብላችሁ ሀሳባችሁ ከሆነ በጣም ተሳስታችኋል። ምናልባትም ደግሞ እየቀባጠረ ነው እየዋሸ ነው ብላችሁም ሊሆን ይችላል። ግን ይህን ቪዲዮ እስከ መጨረሻ ድረስ ካያችሁት እርግጠኛ ነኝ አንድ ቁም ነገር ይዛችሁ ትጨርሳላችሁ። እናንተም ልክ እንደኔ የሳንቲሙን አንደኛውን ገጽ በደንብ አላያችሁትም ብዬ እርግጠኛ ሆናለሁ። እነዚህ ነገሮች የትኛውም ትምህርት ቤትም ዩኒቨርሲቲም ኮሌጅም ማንኛውም ቦታ ላይ የሚያስተምሩት ነገር አይደለም። በዙሪያችን የምናያቸው ሀብታም ሰዎች ቢሊዮነሮች፣ የሀገራችንም ይሁን የዓለማችን የተለያዩ ቢሊዮነሮችን ብናይ በእድል በተገኘ አጋጣሚ አይደለም ቢሊዮነር የሆኑት። እና ምን አይነት ሚስጥር ቢሆን ነው እነዚህ ሰዎች ብቻ የሚያውቁት? ምን አይነት ፎርሙላ አለ ለእነሱ የሚገለጠው ለእኛም አይታየን? በጥያቄ ብዙ ጊዜን ሳላጠፋም ወደ ገደለው ልግባና የመጀመሪያው ፎርሙላ አንደኛ የሚባለው ወይም አንደኛ ደረጃ ላይ የሚቀመጠው ነገር ቢኖር እሱም ስለ ገንዘብ ያለን ግንዛቤ በአንደኛ ደረጃ ላይ ይቀመጣል። ስለ ገንዘብ ያለን ግንዛቤ እጅግ በጣም አስፈላጊ ነገር ነው። ለዚህ ነገር ደግሞ የሚኖረን ግንዛቤ ምን ያህል ነው ብለን ብንጠይቅ የኛ አስተዳደጋችን ወደ ኋላ መለስ ብለን ስናየው ትልቅ ተጽዕኖ አለው። ለገንዘብ ያለን ትኩረት የሚወሰነው በአስተዳደጋችን ላይ ነው። ብዙ ጊዜ የድሃ ልጆች ወይም ደግሞ መካከለኛ ገቢ ያላቸው ቤተሰብ የሚወለዱ ልጆች የሚያስቡት መጀመሪያ ላይ እድሜ ልኬን እንደ በዚህ ኑሮ ወይም በድህነት ነው ማሳልፈው ብለው ራሳቸውን ማሰብ ይጀምራሉ። ያ ፍራቻም ለገንዘብ ቦታ እንዲኖራቸው ያደርጋል ይላል። ደግሞ የሚያረጋግጥልን የዓለማችን 68% ቢሊዮነሮች ወይም ሀብታም ግለሰቦች በአጠቃላይ የተገኙት ከድሃ ማህበረሰብ ነው። ማለትም በውርስ ሳይሆን ራሳቸው ለፍተው ጥረው ግረው ቢሊዮነር የሆኑ ናቸው ማለት ነው። ማለት አስተዳደጋቸው መካከለኛ ነበር ማለት ነው። ማለትም እነዚህ ሰዎች ወይም ደግሞ ድሃ ወይ ደግሞ መካከለኛ ገቢ ካለው ቤተሰብ የተገኙ ናቸው ማለት ነው። ራሳቸውን ቢሊዮነር ካደረጉ አልወረሱም ማለት ነው። በጣም ብዙ ጥናቶችም ይሄን ነገር በደንብ ይደግፉታልም። ኢላን መስክን ብናይ ሰልፍ ሜድ ቢሊዮነር ነው ወይም ራሱን ቢሊዮነር ያደረገ ነው። ዋረን በፌት ሰልፍ ሜድ ቢሊዮነር ራሱን ቢሊዮነር ያደረገ፣ ማርክ ዙከርበርግም ራሱን ቢሊዮነር ያደረገ፣ ጄፍ ቤዞስ ራሱን ቢሊዮነር ያደረገ፣ ጎተም አዳኒንም ብናይ ራሱን ቢሊዮነር ያደረገ። ታዲያ ምን አይነት ፎርሙላ ነው ያለው? ወይም ደግሞ ምን አይነት ኢኩዌሽን ነው እኛ ያልገባን እነሱ ብቻ የገባቸው? እውነቱን ነገር ከተባለ ገንዘብ ለማግኘት እኛ የተማርነው መንገድ በአጠቃላዩ ስህተት ነው። እኛ የተማርነው ብር ማግኘት ወይም ደግሞ ሀብታም ለመሆን ስራ መስራትና ደሞዝ መሰብሰብ የሚለውን ነገር ነው የተማርነው። ስለዚህ ሁሉም ተሯሩጦ ዲግሪውን ለፍቶ ጥሮ ግሮ ዲግሪውን ከያዘ በኋላ ስራ ፍለጋ ነው የሚሯሯጠው። ለምን? ይህን ስላስተማሩ እያሰባችሁ ይሆናል። ታዲያ ምን ችግር አለው? ስራ ቢሰራስ? ተማርን ሰራን ነው ምን ለውጡ? ምን አዲስ ነገር አለ እያላችሁ ይሆናል። በእርግጠኝነት ይህን ቪዲዮ እያያችሁ ከሆነ ምንም ስራ ብትሰሩ ግን ብዙ ብር ማግኘት ፍላጎት እንዳላችሁ በደንብ ያስታውቃል። ለዛውም ገንዘብ ማግኘት ብቻ ሳይሆን በአጭር ጊዜ ገንዘብ ማግኘት እንደምትፈልጉ እርግጠኛ መሆን ይቻላል። አላማችሁ ይሄ ከሆነና በትክክል ይህን ቪዲዮ እያያችሁ ከሆነ መቼም ቢሆን በደሞዝ ሚሊዮነር ወይም ሀብታም እንደማይሆን እርግጠኛ ሆኑ። ይህ ስህተት ነው። ምክንያቱም እንደዚህ የምልበት ትልቁ ምክንያት እኛ ሁላችንም አንድ ውድ የሆነ ነገር አለን። እያንዳንዳችን አንድ ጊዜ ከሄደ ግን ድጋሚ ተመልሶ የማይመጣ ምርጥ ውድ ነገር አለን። ያ ሀብት ደግሞ ጊዜ ነው። አስቡት፣ በሳምንት 40 እና 50 ሰዓት ያህል ስራ ሰርታችሁ
ፊክስድ የሆነ አንድ የተመጠነ ዋጋ የሚከፈላችሁ ደሞዝ አለ እንበል። ገምቱ እስቲ በቃ እንደው በወር 20 ሺህ ብር ተከፈለ እንበል፣ አሪፍ ደሞዝ። ስለዚህ በአመት 240 ሺህ ብር ያገኛል ማለት ነው ይህ ግለሰብ። በወር 20 ሺህ ብር ከዛ በአመት 240 ሺህ ብር የሚከፈለው ደሞዝ ከሰራ በኋላ በዚህ መልኩ 20 አመት ቢሰራ ስንት ይደርሳል ማለት ነው? 4.8 ሚሊዮን ብር ሆነ ማለት ነው በኢትዮጵያ ብር። ይህም ማለት ደግሞ 4.8 ሚሊዮን ብር ዛሬ ላይ በአንድ ጊዜ ተከፍሎ አንድ መኪና የሚገዛበት ገንዘብ ነው። 20 አመት ግን በደሞዝ የምናገኘው ገንዘብ ከሆነ በጣም ትንሽ ነው ማለት ነው። በዛ ላይ በቀጣይ 20 አመት ውስጥ በህይወት ለመኖራችን ውስጥ ምን ያህል እርግጠኛ ነን? በህይወት ብንቆይ ደግሞ እድሜም ይገፋል። ከዛ በኋላ ያ ገንዘብ ለኛ ምንም ነገር የማይጠቅም ይሆናል ማለት ነው። ማለትም ባጭሩ በቃ ጊዜ ከእጃችን አመልጧል። በተቃራኒው ደግሞ ላብና ደማችሁን የጨረሳችሁበት ስራ፣ ሙሉ ህይወታችሁን የለፋችሁበት ስራ የህይወታችሁን አንዱንም ህልም ሳያሳካ አለፈ ማለት ይቻላል። ታዲያ እነዚህ ሰልፍ ሜድ የሚባሉት ወይም ራሳቸውን ቢሊዮነር ያደረጉ ሰው የሚባሉ ሰዎች ገንዘብ እንዴት አገኙ የሚል ጥያቄ ውስጣችሁ የተነሳ ይሆናል። ለዚህ መልስ የሚሆነው የእነሱ ኢኩዌሽን እና የእናንተ ኢኩዌሽን እኩል አይደለም። ለነገሮች ያላቸው ግንዛቤ ከኛ የተሻለ ነው የሚለው አጭር መልስ ነው። እነሱ ገንዘብን የሚረዱበት መንገድ እኛ መቼም የማንረዳበት አይነት ነው ማለት ነው። አሁን ምላችሁን ነገር ደግሞ በደንብ አድምጡኝማ። እናንተ የምታገኙት መጠን ወይም የገንዘብ መጠን በገበያው ላይ ያላችሁን ያህል ዋጋ ነው የሚለውን አባባል በደንብ አተኩሩበት። እንዴት ካላችሁ ክሪኬተሮች በሚሊዮን ያገኛሉ፣ ኳስ ተጫዋቾች ደግሞ በቢሊዮን ያገኛሉ። ምክንያቱም ደግሞ ገበያው ላይ ኳስ የበለጠ ተፈላጊ ነው ማለት ነው። ልብ በሉ፣ ጠንካራ ሰራተኛ ታታሪ ይለፋል ምናምን ከሚለው ጋር አይገናኝም። ያለ ኃይሉን ጨርሶ ሙሉ ከተማውን ከሚያጸዳ ሰው ከወንበር ጀርባ የተቀመጠ አንድ አካውንታንት ከሱ ያነሰ ገንዘብ ነው የሚያገኘው። ማለትም ከጽዳት ሰራተኛው በላይ አካውንታንቱ ቢሮ ቁጭ ብሎ ያገኛል ማለት ነው። ለዚህ ደግሞ ትልቁ ነገር ገበያው አካውንታንትን የበለጠ ዋጋ ይሰጠዋል። አንድ ጽዳት ከሚሰራ ሰው ለአካውንታንት ገበያው ቦታ አለው። ስለዚህ ብዙ ገንዘብ የሚያገኘው አካውንታንት ነው የሚለው ምንም ጥያቄ የለውም። ግን አሁንም እያወራን ያለነው ስራ ስለሰራችሁ ተቀጣሪ ስራ ሰርታችሁ ወይም ቢሮ ውስጥ ቁጭ ብላችሁ ሀብታም አትሆኑም ወይም ሚሊዮነር አትሆኑም ለሚለው ጥያቄ ከሆነ በእንደዛ መልኩ የኛ ቫልዩ ከፍ ማይል ከሆነ እንዴት ዋጋችን ከፍ እንዲል ማድረግ እንችላለን ነው ጥያቄው። ኢላን መስክ፣ ጄሲ ምን የመሰሉ ቢሊዮነሮች ምን አይነት ነገር ስላላቸው ነው ይሄን ያህል ተፈላጊ የሆኑት የሚለው ጥያቄ አሁንም መልስ ያስፈልገዋል። እሱም ደግሞ ብር ለማግኘት ዋና ወሳኝ የሚባለው አስፈላጊው ፓርት ጋር ይወስደናል። እነሱ ምን አላቸው ለሚለው ጥያቄ ስንጠይቅ ሀብታም መሆን ከፈለጋችሁ የሰውን፣ የህዝቡን፣ የማህበረሰቡን ችግር የሚፈታ መንገድ አስቡ። የሚሊዮን ዶላር ችግር ከሆነ የሚሊዮን ዶላር በእጃችሁ ይገባል። የቢሊዮን ዶላር ችግር ከሆነ ደግሞ ቢሊዮን ዶላር በእጃችሁ ይገባል። ይህን እመኑበት። እስቲ አስቡትማ የአማዞን ባለቤት ጄፍ ቤዞስ አማዞንን በመፍጠሩ ምን አይነት ችግሮችን የፈታው አስቡትማ እስቲ ተረጋግታችሁ። አማዞን ለህዝቡ የሰጠው አማራጭ እቤት ቁጭ ብላችሁ የምትፈልጉትን ነገር በእኩል ሰዓት ላይ እቤት እናቀርብላችኋለን የሚል ትልቅ አማራጭ፣ ትልቅ ችግርን የፈታው። ምን አይነት ችግርን? በጥቂት ሰዓት ውስጥ በትራፊክ፣ በመንገድ፣ በተለያየ ነገር ሳንቸገር እቤታችን ቁጭ ብለን እቃ በእጃችን ይገባል። ክፍያ እንፈጽማለን፣ እቃ እጃችን ላይ ይደርሳል። አለቀ። ኡበርም በዓለም አቀፍ ደረጃ ሌላ አንድ ተጠቃሽ ነው። ልክ ነው። የኡበር ከተጠራ የኛ ሀገር ራይድ ተጠሪ ነው። አሪፍ ሙከራ ነው። አሪፍ ጥረት ነው። ስኬታማም አድርጓታል። የኡበር ትልቁ ነገር ምንድነው? ቤት ቁጭ ብሎ ሰው መሄድ የሚፈልግበት ቦታ ድረስ ለመሄድ ዋጋ አማርጦ በርካሹ በተመቸው መንገድ መኪና ቤቱ ድረስ ጠርቶ መሄድ ይችላል። ታክሲ ፍለጋ መውጣት መንከራተት የሚለው ነገር ቀረ። አሁንም እኛ ሀገር በራይድ የቀረውም እሱ ነው። ልክ እንደዚህ እያንዳንዱ ቢሊዮነሮች ካምፓኒያቸውን ብናይ ልክ እንደዚህ ችግርን የሚፈቱ ስራዎችን ሰርተው ነው። ዝም ብለው ገንዘብ አላገኙ። አስታውሱ፣ የእናንተ ፍላጎት ስሜት ምናምን በሚለው ላይ ተንተርሶ አይደለም ማርኬት ቫልዩ የሚያደርጋችሁ ወይም ደግሞ ዋጋ የሚተምንላችሁ። ገበያው ዋጋ የሚተምንላችሁ እናንተ የሰራችሁ ስራ ምን ያህል ነገሮችን አቅልሏል በሚል ችግርን በሚያቃሉ እንዲሁም ጥያቄን በሚመልሱ ጉዳዮች ላይ ቫልዩ ያደርጋል ገበያው። ይህ እንደ ምሳሌ እንዲያው ብዙ ጊዜ የሚሰጠው ተራራ የመውጣት እብደት ያለባቸው ብዙ ሰዎች አሉ። በጣም ተቸግረው ትልልቅ ተራራን ይወጣሉ። ግን የሆኑ ነገር እንደዚህ ተቸግረው ከወጡ በኋላ አንድ ክሪኬት ተጫዋች ወይም ደግሞ ኳስ ተጫዋች የሚከፈለው ገንዘብ የእሱን 5% እንኳን የሚሆን ብር አያገኙም ሲባል በጣም ያሳዝናል አይደል? ድካሙ የዛ ይበልጣል፣ ግን ገንዘቡ የዚህ። ምክንያቱም እነሱ ከተራራ መውጣት ጋር ፍቅር ስላላቸው ገበያ ምንም ግንኙነት የለውም ወይም ማርኬት አይፈልጋቸውም። ስለዚህ ብር ፍለጋ ብርን የተከተላችሁ እየሮጣችሁ ከሆነ ይሄ ሩጫ ምንም ዋጋ የለውም፣ ጥቅም የለውም። ለዛ ነው የሚባለው ብርን አትከተል፣ ችግርን ተከተል። ችግርን ተከትላችሁ ለዛ ችግር ማቃለያ የሚሆን መንገድ ልክ ስታገኙ የዛን ጊዜ ብር አገኛችሁ ማለት ነው። ከብዙ ሰዎች ጋር ተገናኙ፣ ብዙ ሰዎችን አናግሩ፣ ጠይቁ። ብዙ ሰው የሚለው እስቲ ምን አለ ይሄ ነገር እንደዚህ በሆነ የሚለው ነገር የትኛው ነው በሚለው ምርምር አድርጉ፣ ጥናት አድርጉ። ከዛ እነዛን ብዙ ሰው የሚጠይቃቸውን ነገሮች ወደ ተግባር ስናወርደው ወይም ወደ ስራ ስንቀይረው ያ ነገር ፍሬያማ ለመሆን ጊዜ አይፈጅበትም።
ገበያ ማለት ዓለም አቀፍ ገበያ ላይ ብቻ ሳይሆን እኛ ሀገር ላይም አለ። በዙሪያችን ማርኬት ላይ ወይም ብዙ ሰው የሚጠይቀው ነገር ማርኬት ይባላል በነገራችን ላይ። ያንን ስናይ ለዛ ማህበረሰብ መልሰን ሰርተን ስናቀርብለት ገበያው ላይ ግርግር የሚፈጥረው ያ ሁሉ ጠያቂ የነበረ ማህበረሰብ ነው ማለት ነው። እነዛ ጥያቄዎችን በመሰብሰብ አንድ የቢዝነስ ሞዴል በማውጣት በመቅረጽ በሙያተኛ የተደገፈ ስራ በመስራት ትርፋማ መሆን ይቻላል በቀላሉ። እነ ከሌ ስለሰሩት እናንተ ሰርታችሁ ትርፋማ ትሆናላችሁ ማለት አይደለም። የኛ ሀገር ትልቁ ችግር እነ ከሌን መከተል ነው። የራሳችሁን መንገድ ቅረጹ፣ በራሳችሁ አይን እዩ፣ በራሳችሁ መንገድ ሂዱ። የዛን ጊዜ ትርፋማ ትሆናላችሁ ከነ አከሌ የበለጠ ሆናችሁ። ታዲያ ችግርን በመፈለግና መፍትሄ ስላቀረብን ብቻ ቢሊየነር ይሆናል እያልከን ነው ብላችሁ ካላችሁ ደግሞ አይደለም። አንድ የሚቀር ነጥብ አለ። እሱም መስፋፋት የሚችል ወይም ዘላቂ የሆነ የሚል ትርጓሜ ያለው ስኬሌቢሊቲ በሚለው ስናየው ሁልጊዜ የምታቀርቡት ሶሉሽን ወይም ችግርን ማቃለያ መንገዱ የተመጠነ የተወሰነ መሆን የለበትም። በቀላሉ አሁን አንድ ማትስ አስተማሪ ብትሆኑና በአካባቢያችሁ ያሉ ተማሪዎችን ሰብስባችሁ ብታስተምሩ እዛ እያስተማራችሁ የተለያዩ ሶሉሽኖችን ወይም ደግሞ የማትስ አስቸጋሪ የሆኑ ሶሉሽኖችን እዛው ማቃለል ወይም ማስላት ብትጀምሩ ብታስተምሩ፣ ብታምኑ ባታምኑም ይሄ ራሱን የቻለ አንድ ስራ ነው። የቅጥር ስራ እንደማለት ይቻላል። ወይም የተወሰነ ነው፣ የተገደበ ነው። ማለትም በቀን ውስጥ እናንተ ባስተማራችሁበት ሰዓት ብቻ ክፍያ ይከፈላችኋል። ስለዚህ ያ ራሱ የተወሰነ ነው፣ የተገደበ ነው ማለት ይቻላል። ግን አንድ ሰው ይህንን እውቀቱን ራሱ ኦንላይን ኮርስ ቢያደርገውና ኢንተርኔት ላይ አፕሎድ ቢደረግ ማንኛውም ሰው ይህን ነገር ሶልቭ ማድረግ የሚፈልግ ሰው ገብቶ ከፍሎ መጠቀም ማውረድ ማየት ቢችል ይሄ አሁን ስኬሌብል ይባላል። ብቃት ያልተገደበ ነው። ይሄ አሁን ቦታው ላይ እናንተ ተገኛችሁም አልተገኛችሁም በቀን ውስጥ ማታም ሆነ 24 ሰዓት ወሩን ሙሉ እንዲያውም ተኝታችሁ ምንም ለውጥ አይኖርም። ምክንያቱም ኮርሳችሁን የሚፈልግ ሰው በሚፈልግ ሰዓት እየገባ እያየ ለእናንተ ገንዘብ እየሰጣችሁ ነው። ለዛ ነው ብዙ ጊዜ ኦንላይን ያለ ቢዝነስ ላይ ተኝተህም ብር ትሰራለህ የሚባለው ለዛ ነው። ስለዚህ ችግር መፈለግ ብቻ ሳይሆን ያን ችግር ምን ያህል ሰዎች ይፈልጉታል፣ ምን ያህል ጊዜስ ሊቆይ ይችላል የሚለውን ደግሞ ማየት አለብን። ምክንያቱም ለረጅም ጊዜ ተፈላጊ የሆነ ነገር እኛ ለረጅም ጊዜ ተጠቃሚ እንሆንበታለን በሚለው በደንብ ሲሰላ ትርፋማ ያደርጋል። ተረጋግታችሁ አስባችሁ መስራት ይቻላል። የዓለማችን ሚሊዮነሮችም ቢሊዮነሮችም እንግዲህ አስበው የሚሰሩበት ወይም የሚሄዱበት ስቴፕ በጥናት እንደሚያሳየው እነዚህ መንገዶች ናቸው። ትልቅ ችግርን ማቃለል ስትችል ገንዘብህም ትልቅ ይሆናል የሚባለው ለዛ ነው። ማርኬቱም ሰብስቦ የሚሰጥህ ትልቅ ብር ነው። ስለዚህ ይህን ያህል ቀላል ነው? አይ አይደለም። ልፋት፣ ጥረት ይፈልጋል። ሁሉም ነገር ያለ ልፋት ያለ ጥረትና ያለ ጥናት ምንም ነገር ስኬታማ አይሆንም። እነዛም ሰዎች ቀደም ብለው ለፍተዋል፣ ጥረዋል፣ አጥንተዋል፣ ተረጋግተው አስበዋል። ለዛ ነው ታርጌትም የመታው። እንግዲህ እስከ ቪዲዮ መጨረሻ ድረስ ከደረሳችሁ በጣም አመሰግናለሁ። ይሄ ማለት በጣም አስፈላጊና ጠቃሚ ርዕስ ነው ብዬ አቅርቤላችኋለሁ። ይህን ቪዲዮ ወዳችሁ ካያችሁ ከተመቻችሁት ላይክና ሰብስክራይብ ማድረግ አትርሱ። እንዲሁም ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ በተጨማሪም ለጓደኞቻችሁ ሼር በማድረግ ያላችሁ ትብብር አሳዩ። ከተለያዩ ሶርሶች ላይ አንድ ላይ በማድረግ ያቀረብኩት ቪዲዮ እንደተመቻችሁ እርግጠኛ ነኝ። አመሰግናለሁ። ባባይ